ያ ገና 20 ዓመቴ ነው። ብዙ ነገር አላውቅም፣ ኤክስፒሪየንስ የለኝም። ግን ማውቀውን ነገር እነግራችኋለሁ። አሁን አድርጉት ሳይሆን እናድርገው ነው እኔ ጨዋታ። I like to talk, I like to think, I like to teach። እግዚአብሔር ከሰጠን እኛስ ለሚለው ደግሞ ጥያቄ እግዚአብሔርን ካመንን ሰላም። በዚህ ቪዲዮ ስለ እምነት እናወራለን። እምነት ለማን ነው የሚሰጠው? እስከ መቼ ነው የሚሰጠው? እምነት ለእግዚአብሔር ነው ለሰው ነው ወይስ ለራሳችን? ያለ እምነት መስራት እንችላለን? እንሰራለን ወይ? ከሰራንስ ምን ያህል እንሄዳለን? ያለ እምነት ተስፋ መቁረጥ በመሃል ያጋጥመናል ወይ የሚለውን ነገር ከዚህ ቪዲዮ በፊት አንድ ቪዲዮ ሰርቻለሁ። በዛ ማለት ትንሽ ቀንጨብ አድርጌ ቃል አድርጌያለሁ። ዛሬ ደግሞ ትንሽ በዲቴል እናወራለን። ለማንኛውም ለማታውቁኝ ካላችሁ ናቲ ይባላለሁ። 20 ዓመቴ ነው እና I like to think and talk። ማውራት በጣም ነው ደስ የሚለኝ እና ማሰብ በጣም ነው ደስ የሚለኝ። ለዛ ይመቻችሁ እና ወደ ቪዲዮ እንግባ። ስለ እምነት ነው ይላል። እምነት ከማን ነው የምናገኘው? እስቲ እምነት እዚህ ቪዲዮ በፊት ስለ ለምን ጠፋሁኝ አንድ ወር ምናምን ብዬ አውርቼ ሄልፕ ሚ ምናምን ብዬ የሆነ ነገር ሰርቼ ነበርና በመሀል ቀንጨብ አድርጌ አስቀምጬ ነበር ስለ እምነት ስለሌለኝ ነው እንደዚህ 2 ወር ወደኋላ የቀረሁት ምናምን ብዬና እምነት ከማን ነው የሚገኘው? እምነት ስለማን ነው የምንሰጠው? እምነትስ ከኛ እንዴት ነው የሚወጣው የሚለውን ነገር እናውራ ባጭሩ። እምነት የሚገኘው ከእግዚአብሔር ነው። ሙስሊሞች ከአላህ፣ ያን በእምነት ካላችሁ በእምነታችሁ ነው። ጊዜ የሆነ ነገር ማድረግ እፈልጋለሁ፣ እንቀሳቀስ እፈልጋለሁ፣ እንቅልፍ አይመጣም ብዬ እንቅልፍ አይመጣም፣ ለሊቱን በግድ ነው የምንተኛው ምናምን ነገር እና አብዛኛው ወጣቶች ለምን በቃ ማድረግ እንፈልጋለን። we have the energy, we have the passion, we have the dream to chase ምናምን ነገርና ግን እምነት ስለጎደለን ከእግዚአብሔር ጋር ያለን ኮኔክሽን ስለጎደለ ወይ ስላነሰ በቃ እንትን ማለት አንችልም፣ መስራት አንችልም። ብንሄድ እንኳን እንትን በርናውት እናደርጋለን። አብዛኛው ጊዜ በርናውት በዚህ ይሄ ቻናል ስንተኛ ቻናል ነው? ወደ 5ኛ ነው 4ኛ ቻናል ነው። ይሄ ማለት 4 ጊዜ በርናውት አድርጌያለሁ ማለት ነው። አንዱ ወደ ስንት 200 ምናምን ሰብስክራይብ ምናምን ገብቶ ሪአክሽን ምናምን ሰርቼበት አንዱ ደግሞ ኮምፕሌሽን ምናምን ሰርቼ የቲክቶክ ኮምፕሌሽን ድሮ በኮሮና ጊዜ በደንብ አድርጎ ይታይ ነበር። እና ብዙ ዩቲዩብ ቪዲዮዎች ዩቲዩብ ቻናል ሃው ቱ የሚባል ዩቲዩብ ቻናል ነበረኝ። እንደ ጓደኞቼ በቭሎግ ነበረ። ሪሊክስ ቻናል ከጓደኛዬ ጋር ነበረ ዘፈን ሪሊክስ የምንሰራ ብዙ ማለት ግን እምነት ስለጎደለን እምነት ስለሌለን በዛ ሰዓት በርናውት አድርገን ወጣን እና እምነት በእግዚአብሔር ነው። እምነት ከእግዚአብሔር የምናገኘው ደግሞ በጸሎት ነው። እኛ ከምንበላው ከምንጠጣው ከምንለው ይልቅ ጸሎታችን ያስፈልገናል። ያን ጸሎት ደግሞ በእምነት ያ እምነት ደግሞ በስራ እምነት ያለ ስራ ያለ እምነት አይሄድም ስለተባለ በቃ ጸሎት ያስፈልገናል። ከጸሎት በኋላ እምነት፣ ከእምነት በኋላ ስራ። ለዛ መጀመሪያ እግዚአብሔር ይቀድማል፣ ከዛ በኋላ ጸሎት አለ፣ ከጸሎት በኋላ እምነት አለ፣ ከእምነት በኋላ ስራ አለ። ያ ሁሉ ነገር ሳናረግ በኦርደር ካልሄድን በስተቀር አይሆንም። ለዛ እኔ እምነት ከእግዚአብሔር ነው የሚገኘው ብዬ አስባለሁ። ከፈጣሪ በቃ ሁላችንም በደንብ አድርጎ ሊያካትል ከፈጣሪ ነው የሚገኘው። ፈጣሪያችን በየእምነታችን የፈጠረን አምላክ ከሱ ነው የምናገኘው። እሱን ደግሞ ጸልየን እና ለእግዚአብሔር ከሰጠን እኛስ ለሚለው ደግሞ ጥያቄ እግዚአብሔርን ካመንን አሁን ይሄ እንደዚህ ስላችሁ አውቀዋለሁ ወይ ደግሞ አላውቀውም ምናምን ሳይሆን just I like to talk, I like to think, I like to teach። ገባችሁ? በቃ እቺን 3 ነገሮች በጣም ደስ ይለኛል። ቲንክ ማድረግ ደስ ይለኛል፣ ማውራት በጣም ደስ ይለኛል። ከዛ በኋላ ቲች ማድረግ ደስ ይለኛል። በቃ ስለዚህ ማስተማር my perspective, my life አናሎጂ የለም አለው አይደል? ቀይኛ ፐርስፔክቲቮች ምናምን የሰው እና እንደዛ ነው። ለዛ እኔ 20 ዓመቴ ነው እንዳልኳቸው I don't have any experience። ግን ከተማርኩት ካየሁት ከቤተክርስቲያን ከተማርነው ዓለማዊ ትምህርት ቤት ከተማርነው ከኤክስፒሪየንስ በትንሹ ካደረግነው ብሮድካስቶች ወድ ነበረ። ቲክቶክ የማየት ይችላልላችሁ፣ በጣም ብሮድካስት ያለው እና እንደዛ ካገኘዋቸው በእግዚአብሔር እምነት ካደረብን እኛ ማመናችን ኢዚ ላይክ ድሮፕ ኢዚ ነው። እኛ ማመን እግዚአብሔር ካመንን አሁን እግዚአብሔር ታምናለህ ካላችሁ ልጠራጠር ይችላል። ለምን ባለፈው ቪዲዮ ላይ እግዚአብሔርን
ባምን ኖሮ እዚህ ላይ ብዙ ፎሎወር ወይ ብዙ ሰብስክራይብ ወይ ብዙ ነገር ሊኖረኝ ይችል ነበር። ወይ ደግሞ ይሄን ቪዲዮ ራሱ ላልሰራ ይችል ነበር። ምክንያቱም አላውቀውማ እግዚአብሔር ያመን በጣም አንድ ሰው ትቀና የለም ለምን ቀናለን እኮ አይደል እንዴ? በሰው እግዚአብሔር በጣም በሚያምን እግዚአብሔር በጣም በሚወድ ሰው እንቀናለን። ከእግዚአብሔር ጋር ባለው ኮኔክሽን ማለት ነው። እና እኛ ራሳችንን እግዚአብሔርን ካመንን ራሳችንን የማመን ፕሮባቢሊቲያችን አድቫንቴጃችን በጣም ሰፊ ነው የሚሆነው። ለምን ኦልሬዲ we give to God ቀለም ኤቭሪ እንትን ንዳው ነው አንተ ንዳው ህይወቴን ንዳው ነው ብላችሁ ህይወቴን ንዳው ብላችሁ ለፈጣሪያችሁ ከሰጣችሁ እናንተ በራሳችሁ የምትተማመኑበት ነገር ራሱ አያስፈልግም። ለምን እግዚአብሔር አምናችሁታል፣ ፈጣሪያችሁን አምናችኋል ከእናንተ በላይ ለሆነ ነገር። ለዛ እንደዛ ብዬ አስባለሁ ነው። በሶስተኛ ደረጃ ደግሞ ለሰውስ እምነት እንዴት ነው የምንሰጠው? ምን ያህል ነው ለሰው እምነት የምንሰጠው? አሁን ምናምን ጸሎት አለን፣ ጸሎት ጸለይን፣ አመንን፣ እግዚአብሔርን ካመንን በኋላ ስራ ነው የምንሰራው። ስራ የምንሰራው ደግሞ ሰዎችን ማመን ስራ መስራት ነው አይደለ? ለዛ ያንን ነገርስ እንዴት ነው የምናደርገው የሚለው ነገር ደግሞ አለ። በእግዚአብሔር ጸሎት፣ እምነት፣ ስራ ግን እግዚአብሔርን አምነሽ ወይ አምነ ፈጣሪህን አምነ ሰውን ላለማመን መቻል ይሄ እንዴት ተኔን ወደይ እግዚአብሔርን ከጠላ ወይ እግዚአብሔርን ከወደክ ሳቲስ ላይክ ያ ተከራለ እንዴት ላስረዳችሁ መሰላችሁ? በቃ አንተ እኔን ወደኸኝ ወይ አንቺ እኔን ወደሽኝ ፈጣሪሽን አለመውደድ አትቺ። አንቺ ፈጣሪሽን ወደሽው ወይ ወደኸው እኔን ላለመውደድ አትችልም ከፈለክ ማለት ነው። ለምን ፈጣሪ ወደ ፈጣሪ ሰው ውደድ ነው የሚል እንጂ ጥላ የሚል ፈጣሪ ብያ አለ ብያ አላስብም። ለዛ ፈጣሪያችሁን አመናችሁት ማለት ሰውን የማመን ፕሮባቢሊቲያችሁ ይበዛል፣ ራሳችሁን የማመን ፕሮባቢሊቲያችሁ ይበዛል አይደል? ያ ሁሉ ነገር ከበዛ በኋላ it's just a matter of time ሁሉ ነገር እስኪስተካከል ድረስ ገባችኋል? ግን ፔሽንት የሚያስፈልጋል። እምነት ደግሞ በአንድ ጊዜ የሚያድግ ነገር ነው እንጂ አንዴ አመንኩና እንትን የሚል ነገር ስላልሆነ ቀስ በቀስ መታደግ ያለበት ነገር ነው። እናድገዋለን። ለዛ እንደዛ ነው ብዬ አስባለሁ። ለዛ በቃ the source በቃ ኤቭሪቲንግ የሚመጣው ነገር ከፈጣሪ ነው የሚመስለው። ፈጣሪ ከሁሉ እንዴት ልበላችሁ? አሁን እድሜ ማጠር በዚህ ነው። አሁን 27 28 ዓመት ቢሆነኝ I got the word የለም ካፌ ማውጣበት የለም ኤክስፒሪየንስ ነው ይወጣ። አሁን 20 ዓመት ስለሆንኩ it's just ግን በቃ አሁን አድርጉት ሳይሆን እናድርገው ነው የኔ ጨዋታ። አድርጉት ሳይሆን እናድርገው ነው የኔ ጨዋታ። የኔ ጨዋታ አሁን እያወራችሁ ያለሁት እናድርገው ነው እንጂ አድርጉት ብቻችሁን አይደለም። ለምን እኔም ገና አም like teenager ገና ወጣት ነኝ ነው። ለእኔ እቺ ከፈጣሪ ጋር ያለው ነገር በጣም ጥያቄዎች በጣም ማሰብ የሚወድ ሰው ይረዳኝ። ማሰብ የምትወዱ ከሆነ በጣም ብዙ ኔጌቲቭ ነገሮች ይመጣሉ። በጣም ብዙ ኔጌቲቭ ነገሮች የመጡ ጊዜ ደግሞ እምነታችሁ እየወረደ ነው የሚመጣው። ሎጂክ ትፈልጋላችሁ። ሎጂክ ስትፈልጉ ደግሞ በሎጂክ ሁሉ ነገር አይሰራም። ለዛ it's just a matter of time to believe or to faith on God. ለዛ it's a matter of time. as the patient ያስፈልጋችኋል ብዬ አስባለሁ። ለዛ እንደዛ ብዬ ነው የማስበው። እና ከተመቻችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ላይ አድርጉ።